ሰላም ሰላም ውድ ቻናል ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ከሁሉ ሰላም ነው። እንግዲህ በሌላ ቪዲዮ ተመልሰናል። የዛሬው ቪዲዮአችን ኦፕሬት ፐርሰናል ኮምፒውተርን በአጭር ደቂቃ ውስጥ ለማየት እንሞክራለን ማለት ነው። በውስጡ 5 ዩኒቶች አሉ። እኛ ግን ዛሬ የመጀመሪያውን ዩኒት በአጭር ደቂቃ ውስጥ ለመጨረስ እንሞክራለን። ሀሳቡ ምንድነው? በጣም ቀላል የሚመስሉ ሀሳቦች ግን ደግሞ ብናውቃቸው በጣም በሃርድዌር ኤንድ ኔትወርኪንግ ሰርቪስ ላይ ትልቅ ሚና የሚጫወቱ በተለይ አዲስ ለሆኑ ተማሪዎች ግዥ ሆኖ የተሰራ ነው ማለት ነው። 5 ዩኒቶች አሉት። የመጀመሪያው ስታርት ኮምፒውተር ማድረግን፣ ሲስተም ኢንፎርሜሽን እና የተለያዩ ፊውቸሮችን ማወቅ እንድንችል የሚያደርግ ነው። ናቪጌት ኤንድ ማኒፑሌት ዲስክቶፕ ኢንቫይሮንመንት አለ። ኦርጋናይዝ ቤዚክ ዳይሬክተሪ ፎልደር ስትራክቸሮች የምንሰራበት ነው። 3ኛ ዩኒት ላይ ዳይሬክተሪዎችን የተለያዩ ፎልደር ክሬት እያደረግን ኦርጋናይዝድ የሆኑ ዩዘር ፋይሎች እንዲኖር ወደ 4 ያው አስተላልፎ ይሰጠናል። 5ኛው ላይ ደግሞ ኦፕሬት አፕሊኬሽን ሶፍትዌር ይላል። የተጫኑ ሶፍትዌሮችን እንዴት ኦፕሬት ማድረግ እንችላለን የሚል ቤዚክ ኮንሰፕቶችን የምናይበት ኮርስ ነው ማለት ነው። እኚህን ኦብጀክቲቮች መጨረሻ አቺቭ ማድረግ አለብን ማለት ነው። እዚህ ጋር ያየናቸውን በአጠቃላይ አፕላይ አድርገን ማሳየር አክሰስ ቤዚክ ኢንፎርሜሽን ሊኖረን ይገባል ወይም ልንችል ይገባል ማለት ነው። እኚህን አክሮኒሚዎች ዲቴል ኤዋቸው በዚህ ዩኒት ውስጥ ወይም በዚህ ኮርስ ውስጥ ብዙ አክሮኒሚዎች አሉ። እኛ እንደ ሳምፕል እኚህን አስቀምጠናል ማለት ነው። ዩኒት 1 ስታርት ኮምፒውተር ሲስተም ኢንፎርሜሽን ኤንድ ፊውቸር ይላል። ኮምፒውተር ምንድነው? አጠራጥር ሁላችንም እናውቀዋለን። በብዙ አገላለጽ ይገለጻል። ኮምፒውተር ማለት ኤሌክትሮኒክስ ዲቫይስ ነው። ሪሲቭ ዳታ ያደርጋል ወይም ኢንፑት ያደርጋል፣ ይቀበላል። ዘን የተቀበለውን ፕሮሰስ ማድረግ ይችላል። ፕሮሰስ ያደረገውን ስቶር ወይም ሴቭ ማድረግ ይችላል። መጨረሻም ሪዛልቱን ወይም አውትፑቱን ማውጣት ይችላል ማለት ነው። ይህንን ስራ ሲሰራው ቦዝ ሃርድዌር ኤንድ ሶፍትዌር ነው ማለት ነው። ፊዚካል ፓርቱ ሎጂካል ፓርቱም ይሰራል ማለት ነው። አንድ ሰው ኮምፒውተር ከመክፈቱ በፊት እኚህ ነገሮች ማወቅ አለበት ወይም ደግሞ ቼክ ማድረግ አለበት። የተለያዩ ፕሪፌራል ዲቫይሶች ኮኔክት መሆናቸውን፣ ኢንፑቱም አውትፑቱም ስቶሬጁም ኮኔክት መሆኑን ቼክ ማድረግ አለበት። ይህን ማወቅ አለብን። ተርኒንግ ኦን ከማድረጋችን የመጀመሪያ ሰዓት ማወቅ ያለብን እንደየዲቫይሶቹ የተለያዩ ሊሆኑ ይችላሉ። ይህንን ቼክ ማድረግ አለብን። ከዛ ከመክፈታችን በፊት ደግሞ በተለያዩ ላቦች ላይ የተለያየ ኬብል ዝርጋታዎች ወይም በጥሩ ደረጃ የሌለ ኤሌክትሪክ መስመር ሊኖር ስለሚችል ሴፍቲን ሁሌም ማሰብ አለብን። ሴፍቲ ፈርስት መሆን አለበት ማለት ነው። ስታንዳርድ ሴፍቲዎች አሉ። እነዛን ባገናዘበ መልኩ አደጋዎችን መቀነስ መቻል አለብን ማለት ነው። ሴፍቲ ፕሮሲጀሮችን በመጠቀም ክሊን መሆን አለበት። ኦርጋናይዝድ የሆነ ላብ ቢኖረን ይመከራል ማለት ነው። እነዚህ ደግሞ በአንድ ኮምፒውተር ላብ ውስጥ ሊኖሩ የሚገባቸው ቤዚክ ሴፍቲ ፕሪንሲፕሎች ናቸው ማለት ነው። ተከተሏቸው። ወርክ ስፔሳችን ክሊን ፍሪ መሆን አለበት። ከብዙ ከተሮች ከተለያየ ነገር ንጹህ መሆን አለበት። እያንዳንዱ ነገር ያስቀምጣል። እንድታነቡት ለእናንተ ተውላችኋለሁ። በጣም ሲምፕል አይዲያ ነው። ስዊቺንግ ኦን በምናደርግበት ሰዓት ደግሞ ቅድም ቼክ እንዳረግ ነው የተሰካኩ ነገሮች መሰካታቸውን ቼክ ካረግን በኋላ ቀጥታ የምናደርገው በተናችንን የፓወር በተናችንን ሲምቦል ሄደን መጫን ኮምፒውተራችን እንዲከፍት ያደርጋል ማለት ነው። በጣም ከትንሽ ደቂቃ በኋላ ኮምፒውተራችን ወይም የኮምፒውተራችን ስክሪን ይከፍታል ማለት ነው። ሳይን ኢን ልክ ኮምፒውተራችን ስክሪን መታየት ከጀመረ በኋላ እንዴት ሳይን ኢን እናደርጋለን? ሳይን ኢን የሚለው ሀሳብ አንድ ኮምፒውተር ላይ የተለያዩ ዩዘር አካውንቶች ሊኖሩ ይችላሉ። ወይም አንድ ዩዘር አካውንት ሆኖ ፕሮቴክትድ የሆነ ወይም ደግሞ ፓስዋርድ ያለው ቢሆን ወይም ደግሞ 2 አካውንት ቢኖረው ፕሮፋይላችንን ቼክ እናደርጋለን ማለት ነው። የራሳችን የሆነ ፕሮፋይል ፒክቸርን እንደምንመርጥ ይረዳናል። ፓስዋርድ ካለው ፓስዋርድ፣ ዩዘር ኔም ካለው ዩዘር ኔም ታይፕ ማድረግ ይጠበቅብናል ማለት ነው። ላይክ እዚህ ጋር በምናየው መልኩ ማለት ነው። ሌላኛው ኪቦርድ እና ማውዝ ያው ኢንፑት ዲቫይስ መሆናቸውን እናውቃለን። ይህም የሚረዳን አንድ ሰው ከኮምፒውተሩ ጋር ኢንተራክት እንዲያደርግ ይረዳዋል ማለት ነው። ላይክ እኔ አሁን እያደረኩ እንዳለሁት ወደምፈልገው ቦታ ላይ ማውዜን ማንቀሳቀስ አድርጌ
ኢንተራክት እንዳደረግ ኪቦርድ ስል ኪቦርድ ላይ ማውስ ላይ እንዳሳርፍና ለእናንተ እንዳስረዳ ኢዝሊ ኢንተራክት እንዳደረግ ይረዳኛል ማለት ነው። ብዙ ነገሮችን ሙቭመንቶችን ኮንትሮል የሚያደርግ ዳይሬክሽን ጭምር ማለት ነው። ሌፍት ላይ መሄድ ስንፈልግ ሌፍት በተን ራይት ማድረግ እንችላለን ማለት ነው። እሺ ሲንግል ክሊክ እና ደብል ክሊክስ ምንድን ናቸው? ሲንግል ክሊክ የምንለው ሴሌክት ለማድረግ እና ሃይላይት ለማድረግ ነው የሚሆነው ማለት ነው። አንድ ነገር ለማሳየት ያዛርገን ስንፈልግ ሲንግል ክሊክ እንጠቀማለን ማለት ነው። ሴሌክት ማድረግም ፎልደሮችን ሴሌክት ማድረግ ሊሆን ይችላል። አሊያም ደግሞ ከርሰራችንን አንድ ቦታ ላይ እንድትመጣ ስንፈልግ የምናደርግበት መንገድ ሲንግል ክሊክ ይባላል ማለት ነው። ደብል ክሊክ ፐርፎርም አን አክሽን ነው። ላይክ ኦፕኒንግ ፋይል ኦር ፕሮግራም ሊሆን ይችላል፣ ፕሮግራሞችን ለመክፈት ሲቀጥልም ደግሞ የተለያዩ ፋይሎችን ለመክፈት ይረዳናል ማለት ነው። በመቀጠልም ራሱ ደግሞ ደብል ክሊክ ምን ሊያደርግልን ይችላል? ጽሁፎች ላይ ካለን ወርዶችን ሴሌክት ሊያደርግልን ይችላል ማለት ነው። ሶስተኛው ክሊክ ደግሞ ምን ተብሎ ይጠራል? ትሪፕል ክሊክ ተብሎ ይጠራል ማለት ነው። ትሪፕል ክሊክ በተለይ ፓራግራፎችን ሴሌክት ማድረግ ስንፈልግ የሚጠቅመን የክሊክ አይነት ነው ማለት ነው። እሺ እንግዲህ ኮምፒውተር ከፍተን ከተጠቀምን በኋላ ደግሞ ትልቁና ኢምፖርታንት የሆነው ነገር ሸትዳውን ማድረግ ነው። ፕሮፐርሊ ሸትዳውን ማድረግ ብዙ ሰዎች የሚሸወዱበት ሞኒተሩን ብቻ ስለዘጉ ኮምፒውተር የዘጉ የሚመስላቸው አሊያም ደግሞ ፓወር ነቅለው የሚሄዱ ከብሬከር አጥፍተው የሚሄዱ ወይም ሃርድ ሸትዳውን የሚያደርጉ አግባብ አይደለም። ኮምፒውተራችንን ቶሎ እንዲበላሽ ሶፍትዌር ላይ ችግር እንዲያጋጥመን ወይም ደግሞ ኮራፕት እንዲያደርግ ከሚያደርጉ ድርጊቶች አንዱ ፕሮፐርሊ ሸትዳውን ለማድረግ ነውና በአግባቡ ሸትዳውን ማድረግ አለብን ማለት ነው። ይህም የሚሆነው ምንድነው? ሴሌክት ማድረግ ስታርት በተን ላይ ኦኬ ማለት ዘን ሸትዳውን የሚለውን ሴሌክት ማድረግ። ለምሳሌ እዚህ ጋር ማየት እንችላለን። ዊንዶውስ 7 ከሆነ ስታርት በተን እንነካለን። እዛም ሸትዳውን የሚለውን በመንካት መዝጋት እንችላለን። ዊንዶውስ 10 የምንጠቀም ከሆነ ደግሞ ስታርት በተንን በምንነካበት ሰዓት ፓወር የሚል ይመጣልናል። ፓወርን በምንነካ ሰዓት ደግሞ እኚህ ሶስት ነገሮች ይመጣሉ። ሸትዳውን ብለን እናስቀምጣለን። ሌላኛው ሪስታርቲንግ ኤንድ ስሊፕ ሞድ ብለን የምንጠራው ነው። ሪስታርት ምንድነው? ስሊፕ ሞድ ምንድነው? ሪስታርት የምንለው ኮምፒውተራችን ሪፍሬሽ አድርጎ አውቶማቲካሊ እንዲከፍት ስንፈልግ ዘግቶ እንዲከፍት ስንፈልግ የምናደርገው ነው። ይህም ምን ይረዳናል ማለት ነው? ማይነር የሆኑ ፕሮብሌሞችን ፊክስ እንድናደርግ ይረዳናል። አዳዲስ አፕዴት ያደረግናቸው ሶፍትዌሮች ካሉ አፕላይ እንዲያደርግ፣ ምናልባትም የጫነው ነገር በአግባቡ እንዲሰራ ኮምፒውተራችን ሪፍሬሽ ለማድረግ ይረዳናል ማለት ነው። ሪስታርት አድርጎ ሁሉም ፕሮግራሞች ክሎዝ ያደርጋል። ሪስታርት በሚሆንበት ሰዓት እንደ አዲስ መክፈት ይኖርብናል ማለት ነው። ሪስታርት መጫን ስንችል የሚከሰት ድርጊት ነው። ቅድም ያየነው ሸትዳውን ነው። ስሊፕ በምናደርግበት ሰዓት ደግሞ ስሊፕ ብለን የምንጠራው ያሉት ነገሮች በአጠቃላይ ባሉበት ሚሞሪ ላይ ይቀመጣሉ ወይም ፑት ይቀመጣሉ። ግን ስክሪናችን በጣም ትንሽ ፓወር እየተጠቀመ ተርን ኦፍ ያደርጋል ማለት ነው። ውስጥ ኮምፒውተራችን እየተጠቀመ ትንሽ ፓወር ስክሪናችን ኦፍ ያደርጋል። በጣም ሊትል የሆነ ኤነርጂን ብቻ ኮንሱም ስለሚያደርግ ስራ በማንሰራበት ሰዓት ኮምፒውተራችን ስሊፕ መሆን ይኖርበታል ማለት ነው። ይህም ትልቁ ጥቅም ምንድነው? የላፕቶፓችን ባትሪ ቶሎ እንዳያልቅ ይረዳናል ማለት ነው። ስሊፕ የሆኑ ኮምፒውተሮች ለመክፈት ሁለት አማራጮች አሉ። ማውዛችንን ማንቀሳቀስ ወር ክሊክ ማድረግ፣ አለበለዚያም ደግሞ አንድ ኪን ፕሬስ ማድረግ ማለት ነው። ከኪቦርዳችን የፈለግነውን ኪ ፕሬስ ስናደርግ ኮምፒውተራችን ስሊፕ ሞዱን ይለቃል ማለት ነው። ሌላኛው ሳይን አውት ቨርሰስ ስዊች ዩዘር ነው። ሳይን አውት የምንለው አንድ ኮምፒውተር ወይም በአንድ ኮምፒውተር ውስጥ ሁለት ዩዘር ቢኖር ያ ዩዘር ልክ ስራውን ወይም ሴሽኑን ጨርሶ የከፈተውን ፕሮግራም ዘግቶ ሲወጣ ያለው ነገር ሳይን አውት ይባላል። ፕሮግራሙን ኮምፕሊት ሲያደርግ በዛ ኮምፒውተር ላይ ያለውን ስራ ኮምፕሊት ሲያደርግ ሳይን አውት ያደርጋል። ወይም ሌላ ዩዘር ሊገባ እኛ ሙሉ ለሙሉ ዘግተን የምንወጣበት ነገር ሳይን አውት ይባላል ማለት ነው። በተቃራኒው ስዊች ዩዘር ኪፕ ዩር ፕሮግራም ኤንድ ሴሽን ነው። በዛ ዩዘር ላይ ያለን ስራ ሳያልቅ ፕሮግራም የከፈትነው ሳይዘጋ ግን
ባክግራውንድ ላይ ረን እያደረገ የምንዘጋበት ሜተድ ሲሆን ይሄ ምን ይፈቅድልናል? ሌሎች ዩዘሮች ደግሞ በተጨማሪ የኛ ዩዘር ሳይዘጋ ወይም የኛ ሴሽን ሳይዘጋ እንዲገቡ ይፈቅድላቸዋል ማለት ነው። በምንመለስበት ሰዓት ሪተርን ስናደርግ ኤግዛክትሊ ካለንበት ቦታ መቀጠል እንድንችል ይረዳናል ማለት ነው። የሁለቱ ዲፈረንስ ኢንድ ዩዘር ሴሽን ኮምፕሊት ሲያደርግ ወይም ደግሞ በዛ ዩዘር አካውንት ላይ ያለውን ስራ ሲጨርስ የሚደረግ ነገር ሳይን አውት ይባላል። ኪፕ ዩር ሴሽን አክቲቪቲ ሲሆን ደግሞ እየሰራን ያለነውን አክቲቪቲ እንዳለ ሆኖ ለሌላ ዩዘር ስንለቅ ደግሞ ስዊች ዩዘር ይባላል። ኦፕሬቲንግ ሲስተም ነው ሌላው። ኦፕሬቲንግ ሲስተም ግሩፕ ኦፍ ኮምፒውተር ፕሮግራም ነው ዛት ኮኦርዲኔትስ ኦል the activity among a computer hardware device ነው። በኮምፒውተር ውስጥ ያሉትን ነገሮች አክቲቪቲዎች በአጠቃላይ ኮንትሮል የሚያደርግ ኮኦርዲኔት የሚያደርግልን የሶፍትዌር ወይም የፕሮግራም አይነት ኦፕሬቲንግ ሲስተም ብለን እንጠራዋለን ማለት ነው። የኮምፒውተር ኦፕሬቲንግ ሲስተም ፋንክሽኖች በጣም ብዙ ናቸው፣ ግን እነዚህን ለኤግዛምፕል ተቀምጠዋል። ለምሳሌ ሴኩሪቲ ፕሮቴክሽን አለው፣ ኔትወርክ ማኔጅመንት አለው፣ ወዲህ በምንመጣበት ሰዓት ዲቫይስ ማኔጅመንት አለው፣ ዩዘር ኢንተርፌስ አለው። ለምሳሌ ዩዘር ኢንተርፌስን ስናይ ኦፕሬቲንግ ሲስተሞች ኮማንድ ላይንን እና ግራፊካል ዩዘር ኢንተርፌስን ይጠቀማሉ። ኮማንድ ላይን የምንለው ስፔሲፊክ የሆኑ ታስኮችን ጭምር ታይፕ በማድረግ በትዕዛዝ የሚሰራ ነው ማለት ነው። ለዚህም ኤግዛምፕል የሚሆን ዶስ ነው፣ ዲስክ ኦፕሬቲንግ ሲስተም ብለን እንጠራዋለን። ግራፊካል ዩዘር ኢንተርፌስ የምንለው ደግሞ ዩዘር ኢንተራክትድ ዊዝ ኦፕሬቲንግ ሲስተም ባይ ዩዚንግ ማውስ ቱ አክሰስ ዊንዶውስ። ማውስን በመጠቀም ዊንዶውስ ላይ ያሉ በተኖችን በመንካት ሊሆን ይችላል፣ አይከኖችን ሜኖችን ለመንካት ሊሆን ይችላል። እንደ ኤግዛምፕል ዊንዶውስ ቪስታ 7 እና የቴንን መውሰድ እንችላለን ማለት ነው። ሌላው ፋይል ማኔጅመንት ይሰራልናል ኦፕሬቲንግ ሲስተም። ፋይል ማኔጅመንት ውስጥ ሁለት ነገሮችን ታሳቢ ማድረግ ትችላላችሁ፣ ፋት እና ኢንተርፌስ ማለት ነው። ሁለት ሜን የሆኑ ፋይል ሲስተሞች አሉ። ፋይል አሎኬቲንግ ቴብል ብለን የምንጠራው ፋት እና ኒው ቴክኖሎጂ ፋይል ሲስተም ብለን የምንጠራው ደግሞ ኢንተርፌስ ማለት ነው። ሁለቱም የራሱ የሆነ ባህሪ ያላቸው ወደፊት ዲቴል የምንመጣበት ይሆናል። ለዛሬ ዩኒቷንም በዚህ አይነት መልኩ አጠር ባለ ቪዲዮ ላስቀምጥላችሁ ሞክሬያለሁ። ቅድም ያወራናቸውን በአጠቃላይ ደግሞ እንዴት መስራት እንችላለን፣ እንዴት ደግሞ ስለ ኮምፒውተር ፓርት ኢንፎርሜሽኖችን እንዴት ማግኘት እንችላለን የሚለውን ዲቴል በቀጣይ ቪዲዮ ይዤላችሁ እመጣለሁ ማለት ነው። ዩኒቱን በቀጣይ ቪዲዮ ጠብቁኝ። ሀሳብ አስተያየት ካላችሁ ላይክ ማድረግ አትርሱ። እስከዚህ ድረስ ቪዲዮን ከተከታተላችሁ ይህንን ቻናል ወዳችሁታል ማለት ነውና ቤተሰብ መሆናችሁን አትርሱ። ከልብ አመሰግናለሁ። በክላስ ውስጥ ያለን አክቲቪቲም የኔ ተማሪዎች እንዲቀጥል እያልኩኝ ሰላም